ክርስቶስ በመስቀል ላይ የተሰቀለበት ሚስማር ከ15 እስከ 20 ሴንቲሜትር እንደሚረዝም ይገመታል። የጥንት ሮማኖች ሚስማር ሲመቱ በፊልም እንደምናውቀው የእጅ መዳፍ ላይ አይደለም፣ ከመዳፍ በታች ባለው አጥንት አንጓ ማለት ሚስማሩን የሚመቱት። ምክንያቱም እዚህ ላይ ቢመቱ እዚህ ያሉት አጥንት የእጆቻችን አጥንት ስስ ስለሆኑ ይህን በጥሶ ይወጣል እና መስቀል ላይ ያለውን የሰውነት ክብደት መሸከም አይችልም። ስለዚህ እዚህ በሁለት አጥንት አንጓ መሃል ነው ሚስማሩን የሚመቱት። ሚስማሩ ቀጥታ እዚህ ሲገባ ሚዲያን ነርቭ የሚባል ነርቭ አለ በእጃችን መሃል፣ እሱን ነርቭ ይበጥሷል። ያ ነርቭ ደግሞ ከእጅ ተነስቶ መላ ሰውነት ላይ የሚደርስ ነርቭ ነው። ስለዚህ ህመሙ እጅ ላይ ብቻ ሳይሆን ጭንቅላት ድረስ እንዲሰማ ነው የሚያደርገው። በዚህ የተነሳ በሰውነት ውስጥ ያሉ ጡንቻዎች ሙሉ በሙሉ ይደክማሉ። እጁ ከዛና ከዚህ ስለሚወጠር ለመተንፈስ የሚረዳው የደረቱ ጡንቻ መስራት ያቆማል። በመስቀል ላይ ሆኖ ለእያንዳንዱ ትንፋሽ ይሰቃይ ነበር። እኔ በጣም የሚገርመኝ ነገር በዚህ ሁኔታ ውስጥ ሆኖ ነበር እንዲህ አለው፣ የሚያደርጉትን አያውቁምና አባቱ ይቅር በላቸው። ብዙ ጊዜ ይህን ቃል እኛ ለተለያዩ ነገሮች እንጠቀማለን አይደል? ክርስቶስ ግን ይህን ቃል ሲናገር በምን አይነት ሁኔታ ውስጥ ሆነ መሰላችሁ? በራሱ ላይ ያለው የእሾህ አክሊል ስጋውን በስቶ አጥንቱን ሰርስሮ እየገባ የተገረፈበት ቁስል እየጠዘጠዘው የሰውነቱ የነርቭ ስርዓቶች ሙሉ በሙሉ ተዛብተው ለየአንዳንዷ ትንፋሽ እየተሰቃየ ነበር። የሚያደርጉትን አያውቁምና ይቅር በላቸው ያለው። እንዴት ያለ ምህረት!